ሰላም ውዴ ቻናሌ ተከታታዮች ሰላም እንዴት ናችሁ? ይህ ይንሶ ኩሽና ነው። እንግዲህ ዛሬ የሚገርም የሚጣፍጥ ለቁርስ ለምሳ ለየትኛውም ሰዓት የሚሆን ቆንጆ ምግብ ይዤላችሁ መጥቻለሁ። እንዴት እንደሰራው ታሳያችኋለሁ። ቪዲዮዎች ለብዙዎች እንዲደርስ ታዲያ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አይረሳ። አብራችሁ ይቆዩ። እንግዲህ እንደምትመለከቱት እንግዲህ ለሁለት ማንኪያ ዱቄት ነው እኔ ያደረኩት። እናንተ የፈለጋችሁትን መጠን ማድረግ ትችላላችሁ፣ ችግር የለውም። ሶ ፓውደር አደርግበታለሁ፣ ቤኪንግ ፓውደር አደረግኩ፣ ጨው አደረግኩ፣ ጨው ስኳርም አድርጌያለሁ። ከዛ በወተትም በውሃም ማድረግ ትችላላችሁ። እኔ በወተት ነው የተጠቀምኩት። ስለዚህ ወተት አድርጌ እስኪቀጥን ድረስ አብሬው መታለው ማለት ነው። ስለዚህ ቀጠን እስኪልልን በእንደዚህ መልክ እስኪሆንልን ድረስ በደንብ አድርገን መታና ለ3 ደቂቃ እናስቀምጠዋለን። ከዛ መጥበሻችንን ጣድኩኝ። መጥበሻችንን ደግሞ መቀባት በዘይት ወይም ደግሞ በገበታ ቅቤ መቀባት እንችላለን፣ ችግር የለውም። ከዛ በዚህ መልክ ሊጣችንን እያደረግን ልክ እንጀራ በማንኪያ ነው የተጠቀምኩት፣ እናንተ በየትኛው መጠቀም ትችላላችሁ። ሶ በእንደዚህ መልክ እያደረግን እንጋግረዋለን ማለት ነው። ከዛ ከበሰል ካለልን መጠጥ ካደረገልን በኋላ እንገለብጠዋለን። በዚህ መልክ ከበሰለልን በኋላ ከጨረስን በኋላ አትክልቱን በዚህ መልክ እንጠብሳለን። እኔ ብሮኮሊ ጥቅል ጎመን ነው ያደረኩት። ከዛ ፎሶሊያና ካሮት የተጠበሰ ስለነበረኝ እሱን ነው እላዩ ላይ የተጠቀምኩት። እናንተ የትኛውንም የአትክልት አይነት መጠቀም ትችላላችሁ፣ ችግር የለውም። ያለውን ቤታችን ያለውን ነገር መጠቀም እንችላለን። ስጋም የፈለጋችሁትን ነገር መጠቀም ትችላላችሁ። እንደምትመለከቱት ቆንጆ በርበሬ ያደረኩ። ከዛ የተፈጨ አዝመሪኖ ስለነበረኝ የተፈጨ አዝመሪኖ አደረኩ። ጨው አደረግን። ሰው አብረን እናማስላለን። ከዛ ጥብስ ካለልን በኋላ በእንደዚህ መልክ ጠበስ ነው። ከለሩ ራሱ እንዴት እንደሚያምር ተመልከቱት። ቆንጆ ሆኖ ነው የበሰለልን። እንዳልኳችሁ እናንተ ቤታችሁ በየትኛውም አይነት አትክልትም ስጋ የምትወዱትን መጠቀም ትችላላችሁ። እላዩ ላይ እኔ እንዲያምርልኝ ቲማቲም አድርጌያለሁ። ቃሪያ ምናልባት እኔ ልጅ ስላለኝ ልጄም ስለምትበላ ብዬ ቃሪያ አልተጠቀምኩም። እናንተ ቃሪያ ማድረግ ትችላላችሁ። በዚህ መልክ አበሰልኩኝ። መጨረሻ ላይ ደግሞ የተፈጨ ቺዝ ነበረኝ። ቺዝ ላይ አደረግኩ። ቺዙን ካደረግኩ በኋላ አብሬ 1-2-3 ደቂቃ ገልበጥ አደረግኩ። ከዛ በኋላ ባዘጋጀነው ያዘጋጀነው ቂጣ ላይ በእንደዚህ መልክ እያደረገ እላዩ ላይ እንደራረበዋለን ማለት ነው። እላዩ ላይ እየደራረብን በእንደዚህ መልክ ካደረግን በኋላ እላዩ ላይ ቂጣውን እየደራረብን እንቆራርጠዋለን ማለት ነው። ኦልሬዲ ምግባችን ደርሷል። ይህንን የሚመስል ነው እንግዲህ። በጣም በእውነት እንዴት እንደሚጣፍጥ ልነግራችሁ አልችልም። በጣም ቆንጆ ነው። ሞክሩት፣ ትወዱታላችሁ። ታዲያ ቪዲዮዬን ከወደዳችሁት ሰብስክራይብ፣ ላይክ በድጋሚ አይረሳ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ባይ ቻው።